በዙሪያችሁ ያሉ ሰዎች እውነተኞችና አስመሳዮች ለመለየት ከብዳቸዋል? እንግዲያውስ እነሱን ለመለየት እናንተ ሁለት ነገር ብቻ ማድረግ ይጠበቅባቸዋል። እነዚህን መፍትሄ እኔ ገና እነግራችኋለሁና ቪዲዮ ሳብስክራይብ አድርጋችሁ ጀምሩ። አንደኛና ወሳኝ ነገር እውነተኛ ማንነታችሁን መኖር። አስመሳይ ማንነት አስመሳይ ሰዎችን ይስባል። ሁሌ አንተ አስመሳይ ከሆንክ አስመሳዮች ወደ አንተ ይቀርባሉ። እውነተኛ ማንነት እውነተኛ ሰዎችን ይስባል። አንተ ሁሌ እውነተኛ ከሆንክ ሁሌ ወደ አንተ የሚመጡ ሰዎች እውነተኞች ናቸው። እውነተኛ ሆናችሁ ስትኖሩ፣ እውነትን ስትናገሩ፣ እውነትን ስትጋፈጡ ሁሌ ሌሎቹ ግን ሁሌ እውነትን ስለማይመቻቸው ሁሌ ከእናንተ ይርቃል። ሁለተኛ ደግሞ ትክክለኛ የህይወት ዓላማችሁን መከተል ነው። እናንተ ያያችሁትን የሰማችሁትንና ለጊዜው ያበላል ብላችሁ የምታስቡትን ነገሮች የምትከታተሉ አይነት ሰዎች ከሆናችሁ ይህ የተዛባ ሂደት፣ የተዛባ መርህና አመለካከት ያላቸውን አይነት ሰዎች ወደ እናንተ ያመጣል። የውል ወዳጅ በዙሪያችን የሚመጡትና የሚቆዩትን ሰዎች የሚወስኑ ሁለት ዋና ዋና ነገሮች ማንነታችንና ዓላማችን ብቻ ናቸው። እነዚህ ሁለት ነገሮች መስመር ሲይዙ የወዳጆቻችን ነገርም ከዚያው ጋር ይስተካከላል።